ይኸው እየቀረጸ ነው። ታያለው ወለላ ታይለሽ ቸካርኪ። ሰላም ሰላም፣ እንዴት ናችሁ ቤተሰብ? አይታይም? ኧረ ትታያለሽ። አውሪ እገባለሁ፣ ገብቻለሁ። ሰላም አለይኩም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አማን ናችሁ? አላችሁልኝ? የበረታችሁ ነው? ስራ ጤና እንዴት ነው? እኔማ ይኸው ታድዬ አገሬን ልገባ እየተስተካከልኩላችሁ ነው። ይሄኛው ስንት ኪሎ ይሆናል ብላችሁ ታስባላችሁ? በጣም ፈርቻለሁ። ይሄኛው ትንሽ ኪሎ የበዛ ይመስለኛል። ብቻ አላውቅም። እችን መሰለች ደግሞ ያው ሻንጣ ይዣላችኋለሁ። እሱ ጋር ሆነሽ አውሪ። ንቅንቅ ምናምን የለም። ሂጂ ብሎሽ ሀገር የለሽ ኑሪ ብሎ ጸባይ የለሽ አለ። አሁን አውሪ እንደፈለግሽ በደንብ ትታያለሽ። ነይ ጠብቂ። አይታያም ማለት ነው። ነይ ጠብቂ። ፀጉሬ ሊሰራ ነው። ይታያል ይታያል ማለት ምን ከእግር እስከ ራስሽ ከእግር እስከ ራስሽ። እስኪ አስቡት፣ በዚህ ሙቀት የምን መቃጠል ነው? አገሬን ገብቼ ፈታ ያልኩ አይሻልም እንዴ? ሰራን አያልፍልን? ኑሮ አይሞላ፣ ዱንያ አትሞላ። ሁሌ በሰው ሀገር በሰው ቤት። እቺ ሙቀት ደግሞ እስኪ ኢትዮጵያ ገብቼ ኢትዮጵያ አሁን እንደምታውቁት ብርድ ነው፣ ቀዝቃዛ ነው፣ ዝላም ነው። ስለዚህ እስኪ ሀገር ገብቼ ፈታ ልል አስባለሁኝ። ምን መስላችኋል እላችኋለሁ። ውድ እህቶቼ ሁላችሁ ቪዲዮ የደረሳችሁ ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። ቻናሌ በጣም ለምን እንደሆነ አላቅለትም፣ ቅዝቅዝ ብለዋል፣ በጣም ቅዝቅዝ ብለዋል። እስኪ አንቀሳቅሱልኝ ቪዲዮ ሲደርሳችሁ። ምክንያቱም አገር ልገባም ስለሆነ እኔ በአገር ነው በተለይ ኢትዮጵያ ጠንክሬ ልሰራበት ፈልጋለሁኝ እና በተረፈ ሁላችሁም ቪዲዮ ሲደርሳችሁ ላይክ እና ሰብስክራይብ በማድረግ ደግሞ አበረታቱኝ እላችኋለሁ ውድ ቤተሰቦቼ። እና እንደዚህ ነው፣ በዚህ ደረጃ እንደዚህ ሆነናል። እቺ ደግሞ ትንሽ በጣም ከፍ አለችብኝ። እቺ ሳይሆን እንኳን ትክክል ናት። ይሄኛው ነው፣ ይሄኛው ሻንጣ በጣም እኔ ግራ አጋባኝ። በልፍት ይሄዳል አይሄድም የሚለው ነገር ጥርጣሬ ላይ ነኝ። ብቻ አልሐምዱሊላህ ነው። ለማንኛውም ካለፈም አለፈ ነው፣ ካላለፈም ደግሞ ኖርማል ጭንቀት የለም። ብርም ከፍ እየሆነ ያሳልፋለሁ ማለት ነው። እስኪ በስንት አመታችን ወደ ሀገራችን ልንዘይራት ነው ዘንድሮ። ያው ነው የመመለሱ ነገር ነው የሚያስጠላው እንጂ የመግባቱ እንኳን አዲ ችግር የለውም። መግባቱ እንኳን ኖርማል ነው። ግን ሀገር ደግሞ እንደምታውቁት የሚወራው የሚሰማው ነገር ብዙ ነገር ስለሆነ በጣም ነው የሚያስጠላን። ብቻ የት እንቀራለን? ተወልደን ያደግንበት ነው። የፈለገው ቢሆን ሀገራችን ነው። ምንም ማድረግ አይቻልም። ስለሆነ አልሐምዱሊላህ ብሎ ሀገር ላይ መቀመጥ ነው። በቃ የመጣ ይምጣ። ያው ነው ከሀገር የወጣ ስደትን ያላየ ስደትን ምን እንዳልሆነ እኮ ዘና ፈታ ብሎ እየኖረን ነው። እኛ ግን ስደትን ለምደን የሰው ቤት ለምደን በቃ አገራችን አይሙራትን ሰብሰብ አድርገን መኖር አልቻልንም። ለምን እንደሆነ ባላቅም በቃ ሱስ ሆኖብናል። ሁሌም እንገባለን እንወጣለን። እስኪ አሁን ደግሞ የተረጋጋ ኑሮ የተመቻቸ ኑሮ አላህ ይስጥሽ ብላችሁ ዱዓ አድርጉልኝ ውድ እህቶቼ። ሁላችሁም በያላችሁበት በዱዓ አትርሱኝ፣ አበረታቱኝ። እኔ የመዳሟ ቀማማ ነኝ እላችኋለሁኝ። እስኪ በሰላም ደግሞ አገር ገብቼ ከቤተሰቦቼ ዘና ፈታ የምንልበት ጊዜ ለሁላችንም፣ ለብቻ አይደለም፣ ለሁላችንም የእረፍት እንጀራ የማታ እንጀራ አላህ ይስጠን ያ ረበል ዓለሚን። ዱዓ አድርጎ ሀገራችን ሰላም ያርግልንና በሀገራችን እስኪ ደልደል ብለን ምንኖር ያርግልን እላችኋለሁ። እና ሁላችሁም እስኪ ዱዓ አድርጉልኝ። ስለዚህ ሻንጣ እኔ በጣም ነው ያስፈራኝ። ለምን እንደሆነ አላውቅም። ከመዳም ጭቅጭቅ፣ ከሙቀት መቃጠል፣ ከልጆቹ ንትርክ። በፊት ትምህርት ነበር፣ ትምህርት ተዘጋላቸው፣ ቤት ሆኑ። ሙቀት አላሰራ ማለት ምን ይሻለን? አገር ገብቶ እንዳፈታ ማለት ነው። በቃ የመጣ ይምጣ። ስለዚህ አገር ገብተን በሀገራችን ዘና ፈታ ልንነው እስኪ የተወሰነ ጊዜ ያው ነው እንመለሳለን እኮ እሺ፣ እንመለሳለን። ለተወሰነ ጊዜ ነው። ዘላቂ ምን እኮ ምርጥ ነበር፣ ግን
ጭንቅላታችንን ብቻ ፈታ አድርገነው ስለምንመጣ ችግር የለውም። ሁላችሁም ደግሞ በዱዓችሁ አትርሱን። በሰላም ደርሰን በሰላም ሁለት ነን። እሺ ብቻ አይደለም ጓደኛዬ ማለች ቪዲዮ ላይ መግባት ስላልፈለገች ነው እንጂ ባይዘዌ ይሄ ሻንጣ ሁሉም የኔ ነው። የሷ ደግሞ እንደውን እንትን ነው። የሷ በጣም ትልቅ ነው ከዚህም በላይ። እኔ ይሄኛውንም ፈርቼዋለሁ። ይሄኛውንም እንደው እንትን ልለው ነው። ይሄኛው ሊቀይረው አልቀይረው የሚለው ነገር ሀሳብ ውስጥ ገብቻለሁ። እናንተ ደግሞ እስኪ ኮሜንት ላይ አስቀምጡልኝ። ምናልባት ሄዳችሁ የመጣችሁ ልጆች ካላችሁ ማለት ነው። እኔ ከዚህ በፊት ሲሄድ እንደዚህ አይነት ሁለት ነው፣ አንድ አይነት ነው። እንደዚህ 25 ነው ይዤ ሄድኩት ማለት ነው። ይሄ አሁን ግን በዛ ያን 10 ኪሎም ሊሉት ከ10 ኪሎ ትንሽ ከፍ ብሏል። በቃ ግራም ያጋባ ነገር ነው። የመጣው ይምጣ ግን አዲ ችግር የለውም። የኔና የልጆቼ ልብስ ነው። ትቼው እንትን አልልም። ጎትቼው ነው የምሄደው። የመጣው ይምጣ ያበጠ ይፈነዳ ብለዋል። ምክንያቱም ምላስቀምጥበት እንትን የሚቀር ነገር አይደለም ውስጡ ያለው ነገር ማለት ነው። ሁሉም አስፈላጊ የሆነ ነገር ነው። በቃ እንትን አልኩት። ስለዚህ እስኪ አገር ገብታችሁ የመጣችሁ ልጆች ካላችሁ ደግሞ አሳውቁልኝ። በዚህ ሻንጣ ዙሪያ ሁለቱን እንደዚህ አንድ አይነት ላድርግ ካልኩ ደግሞ ሁለቱ እንትን ይላል። ይሄ በጣም ያንሳል። 25 አይሆንም። ይሄ ደግሞ እኔ ደግሞ የፈራሁት ከ25 ይበልጣል ብዬ ነው ያሰብኩት ማለት ነው። በቃ አሁን ደግሞ ታውቃላችሁ እንትን ውስጥ ደግሞ በጣም እንትን ይላሉ። ኪሎ በጣም ብር ከፍተኛ ነው እያሉ ነው። ብቻ ግን እስኪ መዳሚቷ ደግሞ ከ50 ኪሎ በላይ ብትሄጂ ከሆነ አልይዝ ከሱ በላይ አልቆርጥልሽም ትኬት እያለች ነው። 50 ኪሎ ብቻ ነው የምቆርጥልሽ ብላለች። ከሱ ውጭ ደግሞ አለ ሌላም አንድ ሻንጣ ፈርቻለሁ። በቃ እንደምታዩት ነው። ከሀገር ስንወጣ ፌስታል ይዘን እንወጣለን። ወደ ሀገር ደግሞ ስንመለስ መከራችን ቡትቶ ምኑን ሰብስበን ኧረ ቡትቶ ያሰበስቡ ይቅርባችሁ ውዶቼ። እኔ ቡትቶ አልሰበሰብኩም። ኖርማሊ ዕቃ ነው አሁን የገዛኋቸው ነው። ግን እነሱም በዙ ተረፈ። የትኛው ልጣለው የትኛው ልውሰድ? ልጥልም ሁሉም አስፈላጊ ነው። ብሬን አውጥቼ የገዛሁት ነው። በቃ ግራ ነው። ከኢትዮጵያ ስንመጣ እንድተሳካልኝ እንዴት ልውጣ ብለን ያችን ፓስፖርትና ትኬት ነው ብቻ ይዘን የምንወጣ። ትንሽ ወይም 5 ኪሎ ወይ 3 ኪሎ ነው ልብስ ይዘን የምንወጣ። ከሱ በላይ ማቼም የሚይዘን የለም። ትንሿ ሻንጣ ነው ይዘን የምንወጣ። የለችም እንጂ ያሳያችሁ ነበር። እኔ ስመጣ ይዣት የመጣሁት ሻንጣ ማለት ነው። ስለዚህ ግን አስቸጋሪው ደግሞ ከዚህ ስንሄድ ግን ቅብጥሬ ሲባል ብስሚላ በጣም ግራ ያጋባል። እቃው ኬትም እንደሚመጣ ሰውም ከኢትዮጵያ ኬት እንደሚመጣ ብቻ አላቅም። ለማን ሰጥታችሁ ለማን ትተዋላችሁ? እህት አለ፣ ወንድም አለ፣ የእህት ልጅ አለ፣ ብዙ ነገር ስላለ ማለት ነው። ግን በጣም አስቸጋሪ ነው። እሱን እያሰባችሁ እቃው ሳታስቡት። እኔ እቃ አልሰበሰብም። እስካሁን ድረስ የሰበሰብኩት እቃ የለም። ግን ምንድነው የገዛሁት ራሱ በዛ። ኖርማል እቃ አንድ ነገር የአረቦች የሚጥሉት ምናምን አላነሳውም። በቃ ለምን ፈርቼ ጉምሩክ በጣም አስቸጋሪ ነው። ፈርቼ አልሰበሰብኩም። ግን ባልፈራውም እሱ ደግሞ ያው ደፍሮ መጥቶ ወደ 3 ሻንጣ ሞልቷል። ምን እንደምታደርገው ብቻ አላቅም። ዱአ አድርጉልኝ። ለማንኛውም ይሄ የኔ ልብስ ላይ ያስኩበት፣ ይሄ ደግሞ የልጆች ነው የሰዎች ነው ስጦታ የሚሰጥ ነው። ብቻ ሁላችሁም ደግሞ ዱአ አድርጉልኝና በሰላም ገብቼ ከቤተሰብ ጋር ዘና ፈታ የምልበትን ቀን አላህ ለሁላችንም ያምጣልን። ሁላችሁም አበረታቱኝ እላችኋለሁ። ተው እሺ፣ እንተባበር፣ እርስ በራሳችን ሁላችንም እንተባበር። ስለነበረን ቆይታ በጣም አመሰግናለሁ። እናንተ ደግሞ ላይክ እና ሰብስክራይብ በማድረግ ኮሜንት ላይ እንትን በሉ። በተለይ በዚህኛው ሻንጣ ይሄኛው ሻንጣ ቀይሬው ነው እንደዚህ አይነት ሁለት አይነት ይሁን ሁለት አይነት አንድ አይነት ደግሞ ልላረገው አይበቃኝም። እንትኑ አይበቃ ሻንጣው አይበቃም። እኔ ደግሞ የወሰንኩት በቃ እነዚህ አሁን በቂ ናቸው፣ እንደዚህ ይዤ እሄዳለሁ የሚለው ነው። ስለነበረን ቆይታ ደግሞ ሁላችሁ ላይክ እና ሰብስክራይብ በማድረግ ሁላችሁም ተባበሩን። እንተባበር፣ እርስ በራሳችን እንደግ፣ አብረን ሰርተን እንለወጥ እላችኋለሁ። ውድ እህቶቼ በያላችሁበት ሰላምና ፍቅር ጤና አብዝቼ ተመኘውላችሁ። ሰላም ሁኑልኝ። በሰላም ግቢ በሉኝ። እኔ ሀገር ስገባ
እሰራላችኋለሁ። ባይ ባይ። ለማንኛውም እንደዚህ ነው ያላችሁ አስተያየችኝ። አሁን ምን ትመስላለች? አመራረጥ ምርጫ አላውቅም። ተናገሩ። ምርጫ አላውቅም ወላላ። እኔ ለራሴ ምርጫ ደስ ብሎኛል፣ ግን አሁን እነዚህ ከረኖች ብዙም ደስ አላለኝም። ግን ለጊዜው አልነበረም ሌላ ከረን ማለት ነው። ምርጫ ነበር፣ ሌላ ከረን የለም። ውስጤ ደስ አላለው ከረን ነው የነበረው። በቃ ምንም ይሁን ውስጤ እኔ ቀይ ነገር ጥሎብኝ፣ ቀይ ነገር አልወድም ለጊዜው ብቻ። ግን ሁለተኛ ለመሄድ ደግሞ ቻንስ የለንም ነበር። ሹፌሩ ሊሳፈር ነበር ስለሆነ የአንድ ቀን ቻንስ ብቻ ነበር። በቃ ባዶን ከሚመለስ ብዬ ይሄኛው ይዤ የመጣሁኝ። ብዙም እኔ ቀይ ነገር አልወድም እላችኋለሁ። ባይ ባይ። በተረፈ ሰላም ሁኑልኝ። በድዋ አንረሳሳም። ሰላሙን ያገናኘን። አገርም ገብቼ ሆነ እዚህም ተመልሼ የሆነ ዩቲዩብ መስራቴን አላቆምም እሰራለሁ። እናንተም ደግሞ ከጎን የሆናችሁ የምታበረታቱ ልጆች አላችሁ። ሁላችሁም ቪዲዮ ሲደርሳችሁ ደግሞ ለአበረታታችሁ ከጎን ለሆናችሁ በጣም አመሰግናለሁ። ከጀርባ ሆናችሁ ለምታዩ ደግሞ አበረታቱኝ። እሺ ግቡና ምንም አይከፈልበትም። አበረታቱኝ፣ ከጎን ሁኑ እላችኋለሁ። በተረፈ ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።